ዮ ጤና ይስጥልኝ ፋሚሊ፣ ማይክል አስትሮሎጂ ነኝ። ዛሬ ስለ እሳቶቹ፣ ስለ ጉልቤዎቹ፣ ስለ አሪየሶች እናወራለን። ያንተ ወይም ያንቺ አሪየስ ምን እንደሚመስል ልነግርህ ነው። ተዘጋጅ። አሪየስ ፍቅር ሲጀምር ቀልድ የለም። ልክ እንደ ሱናሚ ማዕበል ነው፣ ጥርግርግ አድርጎ ነው የሚገባው። እነዚህ ሰዎች የፈለጉትን ሸበላ ወይም የፈለጉትን ቺክ ለማግኘት ተራራውን ንደው ባህሩን ከፍለው ነው የሚመጡት። ምንም ነገር አያግዳቸውም። ለነሱ ፍቅር ማለት ቻሌንጅ ነው፣ ውድድር ነው፣ ማሸነፍና ጣፋጭ ድል ነው። አሪየሶች ጋር ዞሪያ ጥምጥም ደብቆሽ የሚባል ነገር አይሰራም። ስሜታቸውን ለመግለጽ አይደብቁም። ፊት ለፊት አይንህን እያው ነው የሚተኩሱት። አፈቅርሻለሁ ወይም አፈቅርሃለሁ ብለው ነው የሚያርፉት። ሪል ናቸው። አንድ ሚስጥር ልንገራችሁ፣ አሪየስ ጋር ቦሪንግና ቀዝቃዛ ላይፍ መርዝለው ይደብራቸዋል። ሁሌ አዲስ ሙድ፣ ሁሌ አክሽን፣ ሁሌ እሳት የሆነ ከፍተኛ ስሜት ይፈልጋሉ። በየቀኑ አዲስ ነገር ካልሆነ አይመቻቸውም። አዎ በፍቅር ውስጥ ትንሽ ኮንትሮል ፍሪኮች ወይም ከጦጠርፋሪ ሊሆኑ ይችላሉ። ግን ይሄ የሚሆነው ለምን መሰለህ? ስለሚወዱህና እንደ አይናቸው ብሌን ስለሚከላከሉልህ ነው እንጂ ክፋት ኖሮባቸው አይደለም። ልባቸው እንደ ሕፃን ንጹሕ ወጆት የመሰለ ነው። ለወደዱት ሰው ታማኝ ናቸው። እስከ መጨረሻው አብረው ይቆማሉ። ግን ተጠንቀቅ፣ ማስጠንቀቂያ ያለኝ፣ ውሸትና ክህደትን ፈጽሞ አይታገሱም። ከዋሻቸው ወይም ከከዳቸው ጌም ኦቨር፣ ፊልሙ ይቀየራል። በአጭሩ ከአሪየስ ጋር ፍቅር ማለት በየቀኑ አዲስ ፊልም፣ በየቀኑ አዲስ አድቬንቸር እንደመጀመር ነው። አሪየስ ፍቅረኛ ካለህ እድለኛ ነህ። ሕይወትህ በቅመም የተሞላች ናት። እስቲ አሪየስ የሆኑ ጓደኞቻችሁን ወይም ፍቅረኞቻችሁን ታግ አድርጉላቸው። ቀጣይ በሌላ ዞዲያክ እንገናኝ። ፒስ